የሸቱ መለሰ ድንቅ ልጆች እርቦኝ ነበር። በምን አወቅ? አስተርጓሚ አንተ ከተበል መጣፋለ ያንታደርም ፈታለውን ያንተ ተፈላልዋል ወልብዬ አስተርጓሚ ያስፈልጋል። ህልማዬን ማታ እንጀላ ስበላ ኮከሩ ጣሊያ ነው አይደለም ኮኮቻ ምልትካላ አባ በሆነ ማሩ ላልሽ እንግዲህ አገር ልጅ ምን ተባያለሽ? አንተ ወደፊት ኢትዮጵያዊ ነው ጣሊያናዊ ነው ማግባት የምትፈልገው? አረ ጣሊያናዊ ነው። ኢትዮጵያዊ። ለምን? ጣሊያኖች ብልን ይወስዱባል። ኢትዮጵያዊ ደግሞ ብልን አይወስዱብም። ለዚህ ነው ኢትዮጵያ የምታገባው። ብልን ትወስድና ንፋታ ትላለች። እንዴ በምን አወቅ አንተ? ገና እኔ ላሲ አወቀኝ። አሁን ኢትዮጵያዊና ጣሊያናዊ ተጋብተው አንተን ወልደዋል። ኢትዮጵያና ጣሊያን ግን ተዋግተው እንደነበር ታውቃለህ? ጦርነቱ ምን ይባላል? አድዋ ጦርነት ይባላል። በአድዋ ጦርነት ማን ያሸነፈው? ኢትዮጵያ ናት ያሸነፈችው። ጦርነት ከተዋጉና ከተሸናነፉ ያንተ አባትና ያንተ እናት እንዴት ሊፋቀሩ ቻሉ? የተፋቀሉት አባይ ግድብ ተገናኝተው ነው እንዴ? ታላቁ የህዳሴ ግድብ? አዎ። እንዴት ተገናኙ? እዛ የተገናኘችው ስጦቴ ስራ የሰላች። እሱ ደግሞ ዝም ብሎ አገኛት እዛ ግድቡ ጋር። አዎ። ከዛ ተጋቡ። ገድቡ ተብሎ ሲላኩ ቤተሰብ መገንባት ጀመሩ። እዛ ግድብ ውስጥ ነው የተወለድከው አንተ? እኔ ወዱ ውስጥ ግድቡ ላይ ተገናኘ። ኮዱ ውስጥ ተጸነስክ? ስትወለድ ግድቡ ጋር ነበረች ስጦታ ወይስ አዲስ አበባ ነበረች? ግድቡ ጋር። ይገርማል። ግድቡ ላይ የተወለደ ልጅ ነው ማለት ነው። ባህር ዳር ነው የተወለደው? ባህር ዳር ነው እሺ የተወለድከው። ግን ግድቡ ላይ የተወለድኩት ብለህ ታሪክ ልታጽፍ ነበር። ለምን የሚገድቡ? ጥሩ ነው። ሙከራህን እናደንቃለን። አጤ ምኒልክን ታውቃቸው? ማን ናቸው? ያቷ የላኳቸው አድዋ ይላኳቸው። ከማን ጋር ነው ጦርነት የገጠሙት አድዋ ላይ? እነሱ ያገጠሙት ባልቻ ከባልቻ አባ ነፍሶ ጋር አብረው ሆነው። እሺ ከዛ አሸነፉ ወይስ ተሸነፉ? ምን አረጉ? አሸነፉ። አንተ ጦርነቱ ባለበት ሰዓት ብትኖር ኖሮ ለጣሊያን ነው የምትደግፈው ወይስ ለኢትዮጵያ? የኢትዮጵያ። ኧረ ተው። ጦርነት ያኔ አባቶቻችን እየፎከሩ እየሸለሉ እያቀራሩ ነው ሲዋጉ የነበረው። እንዴት ትዋጋለህ አንተ? እኔ ዋጋው አብሌ ዋጋለሁ። አብረት ትፎክራለህ? አዎ። ፉከራ ትችላለህ? አዎ። እስቲ ፎክር። እደ ኧረ በለው። ፈራው ለራቅ ብል ይሻለኛል። ፎክር አባት ፎክር፣ ለነሱ ፎክርላቸው። ወደ ተው ረፍ ተው በእናትህ እናቴ ጋር ደውይ እስቲ አንቺ ተው ረፍ። ለነሱ ፎክርላቸው። ፎክር ለነሱ አራፍ በጋ አምላክ ሰይፍ ይዞ መጣ። አገር ወዲያ ማል ነፍሳ ሳላፊ እንደ ስላሴ ሰላፋ ገበየ ቢሞት ተተካፓልቻ መጥፋ ክላባች ብቻ ያቻ እለተኑ እለጎላው ምን አይነት ጣሊያናዊ ነው? ገበየ ቢሞት ተተካፓልቻ አለች። ይልማ ማነች? ለቅድስት ሽማግሌ ተልኳል እንዴ? ገና ውጤት ጠባቂ ናት ብታይ። ወይ ምንም አያስቅም ነገር። እኔ ግን እንደሰማሁት ከሆነ ማለት ነው ዘንድሮ የፈረጡት ኩሬ ስላልተቻለ ነው የሚል ነገር ነው የሰማሁት። አረሳ አልገባሽም? ኩረጃ ማለት ነው። እኔ ኩራት እኮ አይደለም ኩሬ ኩረጃ
ኩረጃ እሷ አትጎርጅም። ከቤቷ ከወንድሟ ጋር አጥንታ ትሄዳለች። ተዘጋጅታ ተጠናቃ ትሄዳለች። ተጠናቃ አጥንታ ተጠናቃ ከሄደች ለምንድን ነው ነቅንቃው 700 ያላመጣችሁ? እሱን አላውቅም። አትጠይቂያትም ታዲያ? እሷ ዩኒቨርሲቲ የሚያስገቡበት ቦታ ስለሌለ ወይ ጓደኞች አስበናች ተርፈዋል። እንደዚህ ነው ወደቁት እነሱ አሉ። ግን ሰላም ናቸው? ጤናቸው ምናምን እንዴት ነው? አይምሯቸው እንዳይነካ በእናትሽ ተነክቶ ምንድነው ጸባያቸው ተቀየረ? አረማመዳቸው ምናምን ሰፈር ውስጥ የኔ እህት አረማመዷ ምንም አይለይም። ከበፊትም እስካሁንም አረማመዷ ቀጥ ሰከን ምን አማራጭ አላት? ሚስጥሩ ምንድነው? እግዚአብሔርን የያዘ ወድቆ አይብቅ። ከካምፓስ ስትመጣ ለሊት ትነሳ ነበር። ወይኔ ወድቃለች አላልሽም? የፈተና እኮ ተማን ካምፓስ ማን አስገባት? ራሷን ጠይቃት። ካምፓስ ሜድ ይቻላል እንዴ? ውጤት ሳይታወቅ እዛው እንዴት ፈተናችሁት? ፈተናው ነው የሚያስባናት። ፈተናው ስታዩ ኩረጃ ወፍ የለም፣ ካሜራ አለ፣ 6 ፈታኝ ምናምን ተስፋውን ቆርጣ ቁጭ ቴክስት አድርጊ ስለዚህ ትነሳለች፣ ትባልናለች ብላ ትነሳለች። በስመ አብ ይሄን ያልተጨንቃ የወደፊት ህልሟ ደግሞ ከዚህ የበለጠ እግዚአብሔር ያሱብላታል። አሜን። እግዚአብሔር ያሱብላታል። በጣም ብዙ ነገር የፈጠሩት ሰዎች በመደበኛ የትምህርት ስርዓት በቃ አትሆኑም የተባሉ ናቸው። ለምንድን ነው መደበኛው የትምህርት ስርዓት? ለምሳሌ አንቺ የተሰጠሽ ጸጋ ተናግሮ ማሳመን ቢሆን፣ ያንቺ ምግብ ስራ ቢሆን፣ ያንቺ ህልም መፍታት ወጌሻነት ቢሆን፣ እነዚህን በሙሉ ህልም መፍታት ከተቻለች እፈታለሁ። እነዚህን ጨፍልቆ ዶክተር ላርግ ነው የሚለው። ዶክተርነት ለተሰጠው ሰውዬ ነው እንጂ የሚሆነው ላልተሰጠው ሰውዬ እኮ አይሆንም። ቶንሲል ይዞ ስትሄድ የሬሳ ማፈጣው ተገራግላል። የተሰጣቸው ደግሞ ሊሞት የደረሰ ሰው ጸጋ ይሰጣቸዋል። ስለዚህ አሁን 12 የወደቃችሁ ጅል እንዳቱ እግዚአብሔር በትክክል የሰጣችሁን ጸጋ ፈልጋችሁ የምታገኙበት እድል ነው የሰጣችሁ። ስለዚህ አሁን የምትማሩ እኔ ዩኒቨርሲቲ ነው ያለሁት፣ እየተሰቃየሁ ነው። ምን ነው ባላለፍኩ ያኔ ኔጌቲቭ ነገር እንዳታስብ። ከእህቶችሽ መሀል ሚስጥር የሚያወጣብሽ ማን ነው? ስለ ሚስጥር እንዳንቦሻ መረጃ አለኝ። እኔ ሚስጥር አላወራናቸው። እኔ ይኸውልሽ እያንዳንዱ ነገር ከፈለግሽ እዚህ ጋር መናገር ይችላል። ምን ንገረኝ። ለምሳሌ እሺ፣ ስለ ጓደኛሽ ስለ ጓደኛሽ የነገርሻት ሚስጥር አላባከነች። እቺ ጓደኛዬ ጋር ተጣልቻለሁ ብዬ ነገርኳት እኮ፣ ግን ሚስጥር አይደለም። ለእናቴም ሄጄ ነግራታለሁ። ማርያም። እሺ፣ ለምን ተጣላችሁ? ተደባደብን እንዴ? እጅ በእጅ እሷ እንደውም እንደዚህ ነው ያዘች። ለምንድን ነው ያዘችሽ እንደዚህ? ዶሮ ጫጩት አለኛ ሰፈር። እዛ ሌላ አንስታ ልታረግብኝ ስትል ዞር ቤቢ እንደዚህ ሳርጋት አንቺ ምንድነው እንደዚህ ምናምን ነገር ብላ መጣች። እሺ መጣችና ዞር ባላለች እነሱን ገፈተራቸውና እዚህ ጋር አለች። እሺ መሀል ገቡ ማለት ገላጋይ ያስመታል ብዙ ጊዜ። ገላጋይ ሲገባ እነሱንም ድጋሚ ገፍተራቸው መጣች። ስንት አመቷ ነው? 10 አመቷ። ዲያንቺ ያለኩያሽው ትደባደቢው እንደናታ ስትመታት እንዴ? ታረቃችሁ? ታረቃችሁ? ምን ነው ጨነቀሽ? ሌላ ወሬ ቀይር። አልቀይርም። ያረጀ መታረቅ የለባችሁ? ተታርቀናል። ታርቃችኋል? እርግጠኛ ነሽ? ወድሻለሁ ቢያት አስታረቃቸው። በቃ ሸቱ ሌላ ወሬ ቀይረ ማውራት አልፈለገችም ስለጸው